ሴዶ ማርሻል አርት በድጋሚ ህዝቡን እያስደበረ ይገኛል። ከተነው ሴዶ ማርሻል አርት በድጋሚ 30 ሚሊዮን ብር እየጠየቀ ይገኛል። ብዙ ሰዎች ሴዶ ፈርቷል እያሉ ይገኛሉ። በድጋሚ 30 ሚሊዮን ብር መጠየቅ የለበትም። ዛት ሚንስ 30 ሚሊዮን ጠየቀ እያሉ ምን ታስባላችሁ? እኔ በማግኘቴ ቀንታችሁ ነው? ቆይ ወረረዱ ባሸነፈ በተሸነፈ ነው እንዴ? እና በምን መስሎ ነው? እኔ እኮ ፈርቶ በቀረ መስሎኛል። 10 ሚሊዮን ብር ሰጣለሁ። ሰላም ጤና ይስጥልኝ። ሰላምታዬ በያላችሁበት ይድረስ። እንዴት ናችሁ? እኔ በጣም ደህና ነኝ። ሳምንቱ እንዴት እያደረጋችሁ ነው? ቅዳሜ፣ እሁድ፣ ዛሬ ሰኞ እንዴት እየሆናችሁ ነው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ቪዲዮ ስለ ሀገራችን ሚክስድ ማርሻል አርት ውድድር ምን እየሆነ እንዳለ ሰዎች እያሉት ያለውን ነገር ሰብሰብ አድርጌላችሁ እየቀርብ ያለው በተለይ ዜዶ ማርሻል እንዴት ቃሉን እየቀያየረ እንዴት እያለ እንደሆነ አሁን ደግሞ በአዲስ መልኩ በአዲስ ሐሳብና በአዲስ ቃል 30 ሚሊዮን ብር ካልተሰጠኝ ወደ ውድድሩ ቦታ አልገኝም በማለት እንደገና ሌላ ጥያቄ አቅርቧል። ዜዶ ማርሻል ለምንድነው ሐሳቡን እየቀያየረ ያለው? ለምን ከምንስ ተነስቶ ነው 30 ሚሊዮን ብር የጠየቀው? አወዳዳሪውስ አካል ምን እያለ ነው? ጆንስ ምን እያለ ነው? ጆን ዝም ብሎ ቁጭ ብሎ ግን ዜዶ ማርሻል እንደዚህ እያለ ያለው ለምንድን ነው? የእውነት ዜዶ እንደሚለው በጣም ፕሮፌሽናል ከዛ አሸንፎ በሰከንዶች ውስጥ የሚወጣ ይመስላችኋል? ወይስ ደግሞ ሌሎች እንደሚሉት ፈርቷል? በጣም ስለፈራ ነው ሐሳቡን እየቀያየረ ብዙ አይነት ነገር እየተናገረ ያለው። ጭራሽ ላይ መጣም ይችላል ደግሞ ወይም ደግሞ መጥቶ ሚሊዮኗን ተቀብሎ ተደብድቦ ሊሄድ ይችላል ባዮች ናችሁ። ሐሳባችሁን አስቀምጡልኝ። ባይዘው የእናንተን ሐሳብ በጣም እፈልገዋለሁ። ቪዲዮውን ከወደዳችሁት ሰብስክራይብ አድርጉ። የእናንተ አንዲት ሰብስክሪፕሽን የኔን የህይወት እርምጃ አንድ ስቴፕ ወደፊት እንድትራመድ ታደርገዋለች እና ሰብስክራይብ እያደረጋችሁ ተዘጋጅ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያጥው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አይመጣም። አይዘር አቴንሽን ፈልጎ ነው ወይ ማስታወቂያ የሚሰራበት ኮንተንት እየፈለገ ነው። እኔ አሁን ምን እንዳሰብኩ ታውቃለህ? እኔ የውድድሩ ነው የ5 ሚሊዮን የውድድሩ ነው አይደል? ያሸነፈው የሚያገኝ ነው የተሸነፈና ያሸነፈ። እኔ ግን ለራሴ ጥሬ 10 ሚሊዮን ብር እፈልጋለሁ። ሴዶ ሚሊዮን የሚያውቅ አይመስለኝም። ዩ ጀስት ላይክ አንድ ከ10 ያንሳል። ስለዚህ አንድ አልፈልግም አይነት ነገር ነው። እውነቴን ነው። አይ ስዌር እሱ የሚፈልገው ከዚህ በኋላ በቃ መቼም ማንም ሰው ማስታወቂያ አያሰራኝም። ስለዚህ ያለኝን እድል ተጠቅሜ በቃ ይሄን እንደ ሪታየርመንት ፋይት ተጠቀመዋለሁ። ልቀጥቀጥ። የመቀጥቀጫ ፕራይሴ ግን 10 ሚሊዮን ብር ነው። በቃ እኔ ሴዶ ሚሊዮን ብራንድ ማጠፋው ከሆነ this is በቃ የሱን ካምፓኒ የሚያሽግበት ዋጋ ፕራይስ ነው። ከተሳከለ ለምን አልገባ ወላሂ እገባለሁ። አዎ ሌላኛው የህዝቡ ጥያቄ ሰይዶ 10 ሚሊዮን ብሩን ቢሰጠው አይገባም የሚል ነገር አለ። ስለሱ ደግሞ ማረጋገጫ ይፈልጋል። ምን ትላለህ? ምክንያቱም አሁን አንተ ለህዝቡ ብለህ ነው አይደል መጀመሪያም ፋይቱም ሲጀምረው ያልከው። ስለዚህ ጥያቄ ሰው ያልገባው ምን እንደሆነ ታውቃለሽ? ህዝቡ ሪል ሚክስድ ማርሻል አርት ምን እንደሆነ ላሳየው ነው እንጂ ሌላ ነገር አይደለም። ለህዝቡ ሲባል እኮ ሪል ሚክስድ ማርሻል አርት ምን እንደሆነ እንዲያውቅ ማለት ነው። ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ የኢትዮጵያ ህዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር ሰጠዋለሁ። ግን ሴዶ ጆኒን ማሸነፍ አለበት 10 ሚሊዮን ብር ይዞ ለመውጣት። ሴዶ ምን አይነት ማት ውስጥ ነው የገባው ብራዘር? አሁን ደግሞ 10 ሚሊዮን ብር ኦፈር ቀርቦልሻል ብራዘር። ካሸነፍሽ ነው አሁን ደግሞ እየበላ እየጠጣ ነው ብራዘር። እሺ አሁንስ ምን አይነት ምክንያት ነው የምንጠብቀው ካንተ? አበሻኔ እንደው ሞኝ እየሆንኩ ነው መሰለኝ። ያው ኮሜንት ላይ እኮ 30% ጠይቅ ከትኬት እያሉኝ ነው። ዛት ሚንስ 30 ሚሊዮን ጠይቅ እያሉኝ ነው። ምን ታስባላችሁ? እኔ በማግኘቴ ቀንታችሁ ነው? 30 ሚሊዮን ብዙ መስሏችሁ ነው አይደል? 2 ፍየል በቃ ብንበላበት እኮ እንደው 100 ብር የለው 30 ሚሊዮን ሲባል ቂጣችሁ ያፋጫል አይደል? ቂጣችሁ ያፋጫል።
ለማንኛውም ያለ ሚሊዮኖቹ ፋይት የለም ነው። አላስፈላጊ ሆነ ትግታ የ6 ሰዓት ሽሮና አክል የምትንተከተክ በቃ ሰሪ ለእናቱ ተረት ብቻ ሆኖ ቀር አይደል? ሰው በስርዓት በህግ በአግባብ መስራት አይችልም። እዚህ ሀገር ግዳጅ ሆነባችሁ። በቃ ሊንግ ውስጥ ሰውን እየቆጠታችሁ ማስገባት። አሁን ንቃተ ህሊና ሆይ ሆይ አልነው ገባ። እግዚአብሔር ይማርክ እንኳን ያለ ሰው የለም አላገጥንበት። አሁን ደግሞ መደበሪያ ስታጡ ይሄንን ሴዶን ካልገባ አይዞ በእግርህ ሰንዝር ከሩቅ አትጠጋው። 10 ሚሊዮን ብር ብሎ መጥራቱ እሱም የኛ ፓወር ነው፣ ግን ይሄ ፕሮፌሽናል ዌይ ይባላል። ይሄ ፕሮፌሽናል መንገድ አይደለም። ይሄ ማለት ወይም አባትህን ገለህ እናትህን ገለህ የሆነ አክል ሰጣለሁ እንደማለት ነው። ይሄ ጥያቄ እኔ የምፈልገው ከትኬት 10% ዛት ሚንስ መጀመሪያ ቀብድ 5 ሚሊዮን ብር ፈልጋለሁ። ከዛ በኋላ ቀሪው ደግሞ ትኬቱ ተሸጦ ሲያልቅ ፈልጋለሁ ማለት ነው። ይሄ ቢዝነስ ስለሆነ እኔ አሁን ሰው እንዲያቅል የሚፈልገው ነገር እኔ ቫልዩ አለኝ፣ ዋጋ አለኝ። ያቺን ዋጋ ያቺን ማንነቴ ነው የምሸጠው ማለት ነው። በነገራችን ላይ ይሄ ልጅን አይመጥነኝም፣ እንቁራሪቱ ወላሂ አይመጥነኝም። አንገናኝም ሰማይና ምድር። ይሄው እኔ አልምልም። ጆኒ ለምን ጊዜን ከገጫጫ ሰዎች ጋር ታጠፋለህ? ለምን እኔን አገጥመኝምና ማንነትን አላሳየህ? ይኸውልህ 30 ሰከንድ እሺ። በዚህ 24 ሰዓት ውስጥ ሪስፖንድ ካላረክ ማንነቴን ነው ማሳየህ። ስማ ይልቅ ከጆኒና ከሴዶ ማለት ነው እኔ ጆኒ ብዬ የሚወራረደኛል በ50 ሺህ ብር። አረ በእናትሽ እኔ ራሱ ሄድ ነበር። በእናትህ በ50 በፈለግሽ ብር ሄድ ነበር። በጆኒ ብዬ ነው የምሄደው። ለምን ሁለታችሁም ያላችሁን ብር ደምራችሁ እኔ ሴዶ ብዬ ለምን አንወራረድ? ሴዶ ብለሃል። በሴዶማ ሙሉ እምነት ነው ያለኝ። ሴዶ አያሳፍረኝም ነው የምልህ። ፊስ ሄደናል፣ ግን ሴዶ ነው የሚያሸንፈው ነው ያልኩህ እንዳረሳ። ቆይ ወረረዱ ባሸነፈ በተሸነፈ ነው እንዴ? እና በምን መስሎ ነው? እኔ እኮ ፈርቶ በቀረ መስሎኛል። አንድ ተወዳዳሪ ወደ ሜዳ ሲገባ በፕሮፌሽናል መንገድ ከሆነ በሶስት ነገር ይከፈለዋል። አንድ ለውድድሩ ከሚቀርበው ብር ያገኛል፣ ኦፈር ከሚደረግለት። 2 ከትኬት ያገኛል። 3 ከስፖንሰርሺፕ ያገኛል ማለት ነው። 4 ደግሞ ከቴሌቪዥን ያገኛል ካለ ሌላ የቴሌቪዥን ድርጅቶች ምናምን ካሉ ማለት ነው። ስለዚህ የፕሮፌሽናል መንገድ አካሄዱ እንደዛ ነው። እኔ አሁን የጠየኳቸው ድብድቡ ሴዶ ብሎ ነው ሰው የሚመጣው፣ የሴዶን ድብድብ ልይ ብሎ ነው የሚመጣው። ስለዚህ ከዚህ ነገር ሴዶ መጠቀም አለበት። ሴዶ እድሜ ሙሉ በማርሻል አርት የጨረሰ ነው። ቲክቶክ ላይ ከ7 ዓመት ነው ከ6 ዓመት በላይ እዚህ ብሎኬት ሲያፈርስ ስንት ነገር ሲሰራ፣ እንግዲህ አንተ ስፖርተኛ ነህ ታውቀዋለህ። ብሎኬት ዝም ብሎ አይሰበርም፣ ፑሻፕም ዝም ብሎ አይሰራም ታውቀዋለህ። ኪክም የሆነ ኪክም ዝም ብሎ አይመጣም፣ በልፋት በድካም። አንድ ፓንችም ዝም ብሎ አዘረዛዘር ዝም ብሎ አይመጣም። እኔ ለኢትዮጵያ ማርሻል አርት እንደኔ መስዋዕት የከፈለ የለም። ታሳደግሽ እናቴን አፈቅሽ። እንግዲህ እንዳያችሁትና እንደሰማችሁት ነው። ምን ታዘባችሁ? አብራችሁኝ ስለቆያችሁ፣ ስላዳመጣችሁኝ፣ ስላያችሁኝ ልባዊ ምስጋና ይበያላችሁበት ይድረስ። መልካም ጊዜ ይሁንላችሁ። ቪዲዮን ከወደዳችሁት ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ